ዛሬ ደግሞ በአወዛጋቢ ንግግሮቹ ስለሚታወቀው ቁመተ መለሎው ስዊድናዊ አጥቂ ዝላታን ኢብራሂሞቪች ልንገራችሁ። በአንድ ወቅት ከቻይና ሊግ የናዛውረ ጥያቄ ቀርቦለት አሻፈረኝ ድጋሚ ከዛ ሀገር የናዛውረ ጥያቄ እንዳይመጣብኝ ሲል የመለሰው ዝላታን ኢብራሂሞቪች ይህን ተከትሎም በጋዜጠኞች ጥያቄ ይቀርብለታል። ዝላታን ለምንድነው ወደ ቻይና ሊግ ሄደ መጫወት ያልፈለከው ተብሎ ሲጠየቅ የዝላታን ምላሽ ሁሉንም ፈገግ ያስባለ ነበር። በቻይና ሊግ ጥንቆላን ይጠቀማሉ ሲል ነበር የመለሰው። ጋዜጠኛውም በመወዛገብ ይሄን ታዲያ አንተ እንዴት አወቅ ሲል ደግሞ ይጠይቀዋል። ዝላታን ኢብራሂሞቪች ድጋሚ ፈገግ የሚያስብል ምላሽ ነበር የሰጠው። በአንድ ወቅት ለበጎ አድራጎት ጨዋታ ወደ ቻይና ተጉዤ ነበር። አንዱን ተጫዋች 3 ጊዜ አጥፌው ለአራተኛ ጊዜ ከፊት ያገኘሁት። ከዛ ጊዜ በኋላ የቻይና ሊግ አንዱን ተጫዋች 4-5 እያደረጉ በጥንቆላ ነው እያባዙ የሚጫወቱት ሲል ሁሉም ፈገግ ያስባለ ምላሽን ሰጥቷል። የዝላታን ኢብራሂሞቪችን ምላሽ እንደምን አያችሁት? እውነትም በቻይና ሊግ ጥንቆላን ተጠቅመው ወይንስ የተጫዋቾቹ መመሳሰል ዝላታንን አወዛግቦት ይሆን? ኮመንት ላይ ሐሳባችሁን አጋሩን። ይህም ፔጅ ፎሎ ካላደረጋችሁ በየጊዜው መለቃቸው ስፖርታዊ መረጃዎች እንዲደርሷችሁ ቤተሰብ መሆናችሁን አዘንጉ። ይመቻችሁ።